ይቅርታ አድርግልኝና ለምን እንደጻፍኩት ታውቃለህ? አንዳንዴ እዚሁ ሬሳ ክፍል እየሰራሁ እንኳን እንደምሞት ረሳዋለሁ። ሟች መሆኔ በእድሜ ላይ አንድ ቀን በጨመርኩ ቁጥር ይበልጥ ወደ ሞቴ እየቀረብኩ መሆኔን ረሳዋለሁ። ከረሳሁት ደግሞ ችግር አለ ማለት ነው። አፈሩን ገለባ ያርግለትና አንድ ሟች ብልህ ሰው ከሰው ይማራል፣ ሞኝ ግን በራሱ እስኪደርስበት ይጠብቃል አለ። ከአእምሮዬ አይጠፋም። ይህን ጽሑፍ የጻፍኩት ለራሴ ነው። ትሞታለህ ብዬ የጻፍኩት ለራሴ ነው። ጥጋብ ወጥሮኝ እንዳልታበይ በጉልበቴ፣ በገንዘቤ፣ በእውቀቴ እንዳልመካ